የኤአይ ፕሮምፕት ኢንጂነሪንግ ስራ የተለያዩ ኤአይ ሞዴሎች የተፈለገውን አይነት ሪስፖንስ ወይም ምላሽ እንዲሰጡ ተገቢ የሆነን ኢንስትራክሽን መጻፍ መቻል ነው። ይሄኛው ስራ አሁን ላይም ወደፊትም ትልቅ ተፈላጊነት ያለው ስራ ነው። አሁን ያለንበትም ጊዜ የኤአይ ስለሆነ ፕሮምፕት አጻጻፍ ወይም ኤአይ ሞዴሎችን እንዴት ማውራት እንዳለብን ማወቅ በጣም አስፈላጊ ነው። እኔ ራሱ አሁን ላይ እየተማርኩ ያለሁት ስራ ነው እንደ ሁለተኛ ስራ እንዲሆነኝ። እኔ ኮፒራይተር ነኝ፣ ግን የትኛውም ስኪል ቢኖርህ ኤአይን ኮሚኒኬት ማድረግን መማር ያስፈልግሃል። ጊዜው ወደ ኤአይ ነዋ የሚሄደው። ፕሮፌሽናል ፕሮምፕት ኢንጂነር ለመሆን ደግሞ ከ6 ወር በላይ አይፈጅም። ከዛ በኋላ ፕራክቲስ ማድረግ ነው። የተለያዩ ፕሮምፕቶችን እየጻፍክ ሪዛልታቸውን ወይም አውትፑቱን ቴስት እያረግክ መለማመድ ነው። ለምሳሌ የራፑንዛልን ታሪክ ለህፃን ልጅ ማንበብ ፈልገ ቻትጂፒቲ ላይ ራይት ኤ ራፑንዘል ስቶሪ ፎር ኪድስ ቱ ቴል ዘም ቢፎር ስሊፕ ብለህ ብትጠይቅ የሆነ ምላሽ ይሰጣል። ግን ምናልባት ምላሹ የምትፈልገው አይነት ላይሆን ይችላል። አሁን ደግሞ ያው ፕሮፌሽናልና ስትራክቸርድ በሆነ መልኩ ፕሮምፕቱን ሞዲፋይ ስናደርገው የራፑንዛልን ታሪክ ማንበብ ነው የፈለግከው ለህፃን ልጅ፣ እንዲህ መጠየቅ ትችላለህ። አክት አስ ችልድረንስ ቤድ ታይም ስቶሪ ቴለር። አየቀድመ ሮል ሰጠኸው ለኤአዩ። አሁን ኤአዩ ራሱን የሚያስበው ቤድ ታይም ስቶሪ ቴለር እንደሆነ ነው። እሺ ራይት ኤ ካልሚንግ ራፑንዘል ስቶሪ ፎር ችልድረን ኤጅድ 4 to 7። ኦዲየንሱን ነገርከው። የቀድሞ ፕሮምፕት ታስታውሱ ከሆነ ፎር ኪድስ ነው የሚለው። ኪድስ ደግሞ ጀነራል ተርም ነው። ከዚህ እስከዚህ እድሜ ያሉት ናቸው ተብሎ የተገደበ ነገር አይደለም። የዩኒቨርሲቲ ፍሬሽማን ተማሪዎች ኪድስ ተብለው ሊጠሩ ይችላሉ በሲኒየሮቻቸው። አሁን አየህ ሪሌቲቭ ቱ ዘ ስፒከር ነው ኪድ የሚለው ቃል ጥቅም ላይ የሚውለው። በእርግጥ ኤአዩ ሊረዳክ ይችላል ህፃናት ለማለት ፈልገ እንደሆነ፣ ግን አንተ ግልጽ ማድረግ ይኖርብሃል። ራይት ኤ ካልሚንግ ራፑንዛል ስቶሪ ፎር ችልድረን ኤጅድ 4 to 7 ዩዝ ሲምፕል ወርድስ ኤንድ ሴንቴንስ። ህፃናት ናቸው ኦዲየንሶቹ። ረጅም አረፍተ ነገር የምታወራ ከሆነ ቶሎ ሊሰለቻቸው ይችላል። ስለዚህ አጠር ማድረግ አለብህ። ሴንቴንሶቹ ሾርት መሆን አለባቸው። ፕላስ ደግሞ ህፃናት ስለሆኑ ቀለል ያለ ቃላትን መጠቀም አለብህ ስታወራ፣ ታሪኩን ስትናገር። ለምሳሌ የራፑንዛልን ጸጉር ዲስክራይብ ለማድረግ ሺ ሃዝ ሻይኒ ሄር ብትላቸው ቶሎ የመረዳት እንትን አላቸው። ግን ምናልባት ሺ ሃዝ ሉሚነስ ሄር የምትል ከሆነ ቃላቱ ተመሳሳይ ናቸው፣ ዲስክራይብ የሚያደርጉት ነገር ዘሴም ነው፣ ግን ከበድ ያለ ቃል ነው የተጠቀምከው። ሉሚነስ የሚል ቃል ግራ ሊያጋባቸው ይችላል። ስለዚህ ቀለል ማድረግ አለብህ። ለኤአዩ ተነግረዋለህ ቀለል ያለ ቃላትን እንዲጠቀም፣ አጠር ያለ ሴንቴንሶችን እንዲጠቀም። ከዛ በኋላ ኪፕ the tone warm and comforting። ቶን ታሪኩን ስታወራ ያለው ለዛ ነው። ያ ደግሞ ለህፃናት እንደሚመች አድርጎ እንዲያቀርብልህ ተጠይቀዋለህ። አቮይድ ስኬሪ ሲንስ ኦር ኮንፍሊክት። ያው ቤድ ታይም ስቶሪ ነው እየነገርክ ያለው። ስለዚህ ስኬሪ ሲኖችን ማውጣት ይኖርብሃል፣ ወይም ቀለል አድርገህ መናገር ይኖርብሃል። አሁን የራፑንዛል ታሪክ የጠንቋይ ፓርት አለው። ያንን የጠንቋይ ፓርት ስኬሪ አድርገህ የምታወራ ከሆነ ህፃናቱ ምናልባት ሊደነግጡ ይችላሉ እና ቤድ ታይም ስቶሪ መሆኑ ሊቀር ነው። ስኬሪ ሲኖችን አቮይድ ማድረግ አለብህ፣ ወይም ደግሞ እንዲያው ቀለል አድርገህ ማለፍ አለብህ። ያንን ለኤአዩ ተነግረዋለህ። ሜክ the story 3 to 4 minutes long when read aloud። ታሪኩ ሲነበብ ከ3 እስከ 4 ደቂቃ ብቻ እንዲፈጅ መንገር ትችላለህ። ኤአይ ማርዘምም ማሳጠርም ይችላል። ስለዚህ አንተ በምትፈልገው የጊዜ መጠን አድርገህ መንገር ትችላለህ። end with peaceful bedtime message that helps kids fall asleep። መጨረሻ ላይ ጥሩ ሜሴጅ፣ ጥሩ መልእክት ነግሮ ለህፃናት ተስማሚ የሆነን መልእክት ነግሮ ጣፋጭ አድርጎት እንዲጨርስ ተረቱን መንገር ትችላለህ። ኤአይ ፕሮምፕት ኢንጂነሪንግ ስራ ለመማር ምን ያህል ጊዜ ይወስዳል? ያው በሳምንት 4 ቀን በቀን ደግሞ 3 ሰዓት ያክል ሰተህ ብትማር በ6 ወር ውስጥ ኤክስፐርት ኤአይ ፕሮምፕት ኢንጂነር መሆን ትችላለህ። 6 ወር ማለት ደግሞ ፈጣን ጊዜ ነው። ስለዚህ ታይም ቱ ለርን ፋስት ነው። ስራውን ለመጀመር ምን ያህል ወጪ ታወጣለህ? ለኤአይ ፕሮምፕት ኢንጂነሪንግ ስራ የምታወጣው ወጪ ለኢንተርኔት እና ለኮምፒውተር መግዣ ብቻ ነው። ሌሎቹን ነገሮች በነፃ ማግኘት ስለምችል ወጪ አይኖረውም። ስለዚህ ስታርታፕ ኮስት ሎው ነው። የኤአይ ፕሮምፕት ኢንጂነሪንግ ስራ የሚያስገኘው ገቢ ምን ያክል ነው? ኤክስፐርት ፕሮምፕት ኢንጂነሮች $200,000 እና ከዛ በላይ በአመት መስራት ይችላሉ።
በዚህ ጊዜ ኤአይ ሞዴሎች አድካሚና ኮምፕሌክስ ፕሮብለሞችን ሶልቭ ማድረግ ስለሚችሉ በተለያዩ ቢዝነሶች ዘንድ ተፈላጊነት አላቸው። ክፍያቸውም ከፍ ያለ ነው። ስለዚህ የዚህ ስራ earning potential ሃይ ነው። የኤአይ ፕሮምፕት ኢንጂነሪንግ ስራ ስኬሌብል ነው ወይ ወይም መስፋት የሚችል አይነት ስራ ነው ወይ? አዎ፣ ማስፋት የምትችለው አይነት ስራ ነው። በተደጋጋሚ ጥቅም ላይ የሚውሉ ፕሮምፕት ቴምፕሌቶችን በመስራትና በመሸጥ፣ ቻት ቦቶችን ለቢዝነሶች በመስራት፣ የፕሮምፕት አጻጻፍ ኮርስ እየሰራ በመሸጥ፣ የራስን ኮንተንት በኤአይ እየሰራ ሶሻል ሚዲያ ላይ በመልቀቅ በዚህ መልኩ የገቢ ምንጮችን ማብዛትና ስራውን ማስፋት ትችላለህ። የኤአይ ፕሮምፕት ኢንጂነሪንግ ስራ ስኬሌቢሊቲ ሃይ ነው። በኤአይ ፕሮምፕት ኢንጂነሪንግ ስራ ላይ ያለው ሪስክ ምንድን ነው? ኤአይ ሞዴሎች በየጊዜው አፕዴት ይደረጋሉ። ስለዚህ ምናልባት ዛሬ የሰራኸው ፕሮምፕት ቴምፕሌት ከወር በኋላ አውትዴትድ ሊሆን ይችላል። በየጊዜው ማደስና ቴስት ማድረግ ይኖርብሃል። ሌላው ደግሞ ስራው ለመማር ቀላል ስለሆነ ትልቅ ኮምፒቲሽን አለው። ከክራውዱ ቀና ብሎ ለመውጣት መዘየድ ካንተ ይጠበቃል። ኤአይ ፕሮምፕት ኢንጂነሪንግ ስራ ላይ ያለውን ሪስክ ከሚዲየም እንመድበዋለን። የኤአይ ፕሮምፕት ኢንጂነሪንግ ስራ የሚወደድ አይነት ስራ ነው ወይ ወይም ኢንጆየብል ነው ወይ? የዚህ ስራ ዋና ዋና ኤሌመንቶች ነገሮችን ግልጽ አድርጎ ማሰብና መጠየቅ መቻል ነው። ኤአዮችን ኢንስትራክት ማድረግ ወይም ጋይድ ማድረግ መቻል ነው። ኤክስፐሪመንት ማድረግ፣ የተለያዩ ፕሮምፕቶችን ቴስት ማድረግ ነው። ፕሮፌሽናል ኤአይ ፕሮምፕት ኢንጂነር ከሆንክ ይህንን ስራ ኢንጆይ ታደርገዋለህ። ስለዚህ ኢንጆይመንት ሌቨል ከሃይ እንመድበዋለን። ሰመራይዝ ስናደርገው የኤአይ ፕሮምፕት ኢንጂነሪንግ ስራ ለመማር የሚወስደው ጊዜ አጭር ነው። ስለዚህ ታይም ቱ ለርን ፋስት ነው። ስታርታፕ ኮስት ሎው ነው። earning ፖቴንሻል ሃይ ነው። ስኬሌቢሊቲ ሃይ ነው። ሪስክ ሚዲየም ነው። ኢንጆይመንት ሌቨል ሃይ ነው። የኤአይ ፕሮምፕት ኢንጂነሪንግ ስራ ለየትኛውም አይነት ቢዝነስ የሚስማማ ፊውቸር ላይም በጣም ጥቅም ላይ የሚውል ስራ ነው። ስለ ስራው ምን ትላላችሁ? ኮመንት ላይ አሳውቁኝ።